ሰላም የተወደዳችሁ እንደምን ቆያችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። አንድ አጠር ያለች መልእክት ይዤላችሁ ወደ እናንተ መጥቻለሁ። ይህንን መልእክት የሚያሰማላችሁ ከሾኔ ከተማ ተራራ ከጸሎት ስፍራ ሆኜ ነው። ጳውሎስ እንዲህ ብሎ ተናገረ። የመልእክቱ ስራ በእኔ እንዲፈጸም አይዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሶችም አፍ ዳኒው ይላል። ወዳጆቼ በተለይ ህልመኞች እግዚአብሔር ጥሪ ሰጥቷችሁ በጥሪ ጎዳና ያላችሁ ይህንን መልእክት እንድሰሙ ፈልጋለሁ። ምናልባት በጥሪያችሁ መንገድ ላይ ልዩ ልዩ መከራ ፈተና ደርሶባችሁ በብዙ ቻሌንጅ ውስጥ የሚታልፉ አገልጋዮች ባለራዮች ስሙኝ። የሚረዳችሁ እግዚአብሔር ከእናንተ ጋር የሚያበረታችሁ እግዚአብሔር ሁሉ ጊዜ ካጠገባችሁ እንዳለ ልታውቁ ዘንድ ያስፈልጋል። ጳውሎስ እንዲህ ነው ያለው፣ ጌታ በእኔ አጠገብ ቆሞ አበረታኝ አለ። አንድ ጊዜ በቆሮንቶስ ከተማ ይህ ሐዋርያ ጳውሎስ ወንጌል እየሰበከ ባለበት ጊዜ በጣም እጅግ በፈራበትና በሰጋበት ጊዜ ጌታ በራእይ ተገለጠለትና እንዲህ ብሎ ተናገረ። ጳውሎስ ሆይ አለ፣ አትፍራ፣ እኔ ካንተ ጋር ነኝ። ማንም በአንተ ላይ ምንም አያደርግም። ዝምም አትበል፣ ተናገር። በዚህ ከተማ ብዙ ሕዝብ አሉልኝ አለ። ወዳጆቼ ልንገራችሁ፣ እግዚአብሔር አምላክ ወይም ጌታችን ኢየሱስ ክርስቶስ ለሆነ አገልግሎት አሰማርቶ ጥሪን ሰጥቶ መልእክት ሰጥቷችሁ እሱ ወደ ኋላ የሚመለስ አይደለም። ከናንተ ጋር ነው የሚሰራው። ሁሉ ጊዜ ከናንተ ጋር ይኖራል። ሁሉ ጊዜ ባጠገባችሁ በመሆን ያበረታችኋል። ጌታም የታሪኮን ለሐዋርያቶቹ ከሰጣ በኋላ ወደ ላይ አረገላል። ማርቆስ ወንጌል ምዕራፍ 16ኛው ምዕራፍ ላይ ማለት ነው። ወደ ላይ አረገ፣ በአብ ቀኝ ተቀመጠ ካለ በኋላ ጌታ ኢየሱስ ክርስቶስ የሰጣውን ተልእኮ የተቀበሉ ሐዋርያቶች አገልግሎት ነው የጀመሩት፣ ስራ ነው የጀመሩት። በዛን ጊዜ እንዲህ ይላል፣ እነሱም ቃሉን የተቀበሉት ከዛ ወጡና በየስፍራ ሁሉ መስበክ ጀመሩ ይላል የእግዚአብሔር ቃል ሲናገር። በየስፍራ ሁሉ መናገር ጀመሩ። ጌታም ከነርሱ ጋር ይሰራ ነበር፣ በሚታየው ምልክት የአፋቸውን ቃል ያጸና ነበርና ይላል። ጌታ ኢየሱስ ክርስቶስ ለራሱ ወደ ኋላ የሚመለስ አይደለም። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ እንዳለ እርሱ ከእናንተ ጋር ይሆናል። ስለዚህ ተግታችሁ በርትታችሁ ተልእኳችሁ ላይ ትኩረት በማድረግ እስከ ፍጻሜ ድረስ ገስግሱ። እግዚአብሔር አምላክ ከእናንተ ጋር ይሁን። ሻሎም።